በወሎ ግንባር ፋኖ ያስመዘገበው ወታደራዊ ድልና ከመከላከያ ሰራዊት ከነሙሉ ትጥቃቸው የከዱት አባላት ጉዳይ መሬት ላይ ያለውን የኃይል ሚዛን ቀይሮታል። የምትሰሙት ይሆናል። በአርሲ የተፈጸመውን ዘግናኝ ጭፍጭፋ ተከትሎ አገዛዙ የራሱን ባለስልጣናት ማደን የጀመረው ለምንድን ነው? አርሲ የሄዱ ቲክቶከሮች ላይስ ምን አይነት አስገዳጅ ነገር ገጠማቸው? የምንመለከተው ይሆናል። የትግራይ ሰማይ በድሮን እየታመሰ ነው። የድሮኑ ጥቃቱና በትግራይ ያለው ሁኔታ ምን ይመስላል? የምትሰሙት ይሆናል። ብርሃኑ ጁላ በፈርዖን ልጆችና በጎረቤቶች ጽምዶ ተከበናል እያለ የጮኸው ድንገተኛ ለቅሶ ጩኸት በስተጀርባ ያለውን የመሬት ስንድ ብቅጅ እናጋልጣለን። ሰላም ጤና ይስጥልኝ ክቡራን አድማጮች፣ አብራችሁን ስትቆዩ እነዚህንና ሌሎች መረጃዎችን ታደምጣላችሁ። ለቻናላችን አዲስ ከሆኑ ሰብስክራይብ በማድረግ እንዲሁም ቪዲዮንም ላይክ በማድረግ ይጀምሩ። በቀጥታ ወደ ዝርዝር መረጃው። በወሎ ደቡባዊ ክፍልና በጋሸና በተደረገ ጥቃት የአገዛዙን ስምሪት በመቀልበስ በርካታ የአገዛዙ ሰራዊትን መደምሰሳቸውን እዙ አስታወቀ። በወሎ ግንባር ቤተ አማራ ሚኒሊክ እስር የሚንቀሳቀሱ ጀብደኞቹ 101ኛና 106ኛ ኮሮች በአገዛዙ መደበኛ ሰራዊትና የስርዓት ወንበር አስጠባቂ በሆኑት ባንዳ ሚኒሻዎች ላይ እጅግ ወታደራዊ ድል መጎናጸፋቸውን የእዙ ህዝብ ግንኙነትና ኮሚዩኒኬሽን መምሪያዎች በይፋ አስታውቀዋል። መሬት ላይ የወጣው ይፋዊ መረጃ እንደሚያመላክተው አፋብን ወሎ ቤተ አማራ ሚኒሊክ እስር የሚገኘው የ101ኛ ኮር አሃድ የሆነው 35ኛው ባለሽርጡ ክፍለ ጦር ከባዕዴን ምንጣፍ ጎታች በሆኑት የጥቁር አማራ ሚኒሻዎች ላይ እጅግ ስልታዊ የደፈጣ ጥቃት በመሰንዘር ሙሉ በሙሉ ዶጋመድ አድርገዋቸዋል። ይህ በደቡብ ወሎ ተወለደ ደሬ ወረዳ ተክለን ሮቢት አካባቢ የተፈጸመው ጥቃት የ35ኛ ክፍለ ጦር ሁለተኛ ሻለቃ አንደኛ ሻምበል ንስሮች የወሰዱት እርምጃ ሲሆን ከነበልባሎቹ አስፈሪ ምት የተረፉት የአገዛዙ ተላላኪዎች ነፍስ ያውጪኝ በማለት በየአቅጣጫው መፈርጠጣቸው ተረጋግጧል። በሌላ በኩል ደግሞ የአገዛዙ መከላከያ ሰራዊት የውስጥ ሞራል ሙሉ በሙሉ መደርመሱን የሚያሳይ ሌላ አስገራሚ መረጃ ወጥቷል። ከደቡብ እዝ 205ኛ ኮር 41ኛ ክፍለ ጦር ስር የነበሩ ሁለት የመከላከያ ሰራዊት አባላት ያገዛዙን ሀገር አጥፊ አጀንዳ በመቃወም ከነሙሉ ትጥቃቸው በመክዳት ጀብደኛውን የባለሽርጡን ክፍለ ጦር የተቀላቀሉ ሲሆን ወደ ፋኖ ይዘውት የመጡትን ወታደራዊ አቅም ተከትሎ 35ኛ ክፍለ ጦር አመራሮች ወንድማዊ አቀባበል አድርገውላቸዋል። በተመሳሳይ ዜና በጦር ጠበብቶች የሚመራውና ታሪኩን በደሙ የጻፈ የሚገኘው የሚኒሊክ እዝ የ106ኛ ኮር 22ኛ ክፍለ ጦር ግንቦት 29 2018 ዓመተ ምህረት ረፋዱን ከባድ ኦፕሬሽን መፈጸሙ ተሰምቷል። ከጋሸና ተነስቶ ወደ ገረገራ ለመሻገር ሲንቀሳቀስ በነበረው የአገዛዙ መደበኛ ሰራዊት ላይ የቀኝ አዝማች ተበጀ ወርቁ ትንፋሾች የሆኑት የፋኖ ንስሮች እንቅስቃሴውን አስቀድመው በማነፍነፍ ከቋራ ሮቢት እንዳቦ ሸማኔ ተምዘግዝገው በመውጣት አርቢት ኪዳነ ምህረት ጋሸና ፍንጫ ስር ላይ የስርዓቱ ወንበር አስጠባቂዎች ላይ ጥቃት ሰንዝረውባቸዋል። በጥንታዊነቱና በአስደናቂ ወታደራዊ ስልቱ በተመራው በዚህ ኦፕሬሽን 9 አገዛዙ ወታደሮች የተደመሰሱ ሲሆን ከ17 በላይ የሚሆኑት ደግሞ በከባድ ሁኔታ ቆስለዋል። የተሰነዘረበት እርምጃ ቅስሙን የሰበረው የአገዛዙ ሰራዊት በአካባቢው ያሉ ባጃጆችን በኃይል በማስገደድ ሙትና ቁስለኛውን ጭኖ ወደ መጣበት የፈረጠጠም ሲሆን የአርቢት ኪዳነ ምህረት ምድር በአገዛዙ አስክሬን ተሸፍና መዋሏ ተገልጿል። ይህ በእንዲህ እንዳለ በአርሲ ዞን በሚገኘው ሁለት ወረዳዎች ላይ አገዛዙ የፈጸመውን ጭፍጨፋ ለመደበቅ የራሱን አመራሮች ማሰር መጀመሩ ተገለጸ። በንጹሃን ኦርቶዶክሳውያን ላይ የተፈጸመው አሰቃቂ ግድያና የቤተ ክርስቲያን ቃጠሎን ተከትሎ መሬት ላይ ያለው እውነታ አገዛዙ በሸኔላ ለማሰበብ የሞከረውን ያሰት ትርክት ገልብጦታል። ከአካባቢው የደረሱን እጅግ አስተማማኝ መረጃዎች እንደሚያረጋግጡት በጥቃቱ ጀርባ ቀጥተኛ እጅ ያለው ራሱ አገዛዙ መሆኑንና ጉዳዩን በጥልቀት የሚያውቁ የአካባቢው የብልጽግና አመራሮች፣ የፖሊስ መዋቅር አባላትና አስተዳዳሪዎች ላይ ሰፊ የማደንና የቁጥጥር ዘመቻ መጀመሩ እንደሆነም ተገልጿል። መረጃው እንደሚያመላክተው አገዛዙ ይህን አሰቃቂ ጥቃት ራሱ አስፈጽሞ መልሶ ደግሞ የፕሮፓጋንዳ ከበሮ በመደለቅ ድርጊቱን ሸኔ ነው ያደረገው የሚለውን የተቀነባበረ ትርክት ለሕዝብና ለዓለም ማህበረሰብ ለማቅረብ ሞክሯል። ይሁን እንጂ ይህ የተቀነባበረ የሴራ ካርድ መሬት ላይ ካለው እውነታ ጋር ሊገጣጠም ባለመቻሉ አገዛዙ ከፍተኛ መደናገጥ ውስጥ ገብቷል። ጉዳዩ ላይ በቀጥታ የተሳተፈው የአካባቢው አመራሮችን አገዛዙ አስቀድሞ የማደን እርምጃዎችን መውሰድ ጀምሯል። በዚህም መሰረት የወረዳው ፖሊስ አዛዥ አቶ አባቦ አደላ
በአሁኑ ሰዓት በቁጥጥር ስር መዋላቸው የተረጋገጠ ሲሆን ሌሎች የብልጽግና አመራሮች፣ የፖሊስ መዋቅር አባላትና የአካባቢው አስተዳዳሪዎች በጅምላ እየታደኑ መሆኑ ታውቋል። ከጥቃቱ ጀርባ ያለውን ምስጢር ያውቃሉ የሚባሉ በርካታ አመራሮችና አስተዳዳሪዎች የደረሱበት አለመታወቁ እየተነገረ ነው። ይህ አገዛዙ እርምጃ መሬት ላይ ያለው እውነት ምን ያህል አደገኛ መሆኑን በግልጽ ያሳያል። ጉዳዩን ይበልጥ ያጋለጠው ደግሞ አገዛዙ በቲክቶከሮችና በሶሻል ሚዲያ እንቅስቃሴዎች ላይ የፈጠረው የሚዲያ ፕሮፓጋንዳ ድራማ ሲሆን ከአካባቢው የተገኙ መረጃዎች እንደሚያረጋግጡት አገዛዙ ወደ አካባቢው ለቀረጻ የሚሄዱ ታዋቂ ቲክቶከሮችንና የሶሻል ሚዲያ አንቀሳቃሾችን በመያዝ ይህን ጥቃት የፈጸመው ሸኔ ነው፣ ደግሞም የሞተው ኦርቶዶክስ ብቻ አይደለም ያላችሁ ስሩ በማለት የተጠናከረ የሐሰት ትርክት እንዲያሰራጩ በገንዘብና በማስገደድ ትልቅ ጫናን አድርጎባቸዋል። አገዛዙ ይህን እርምጃ የወሰደው የህዝቡን ቁጣ አቅጣጫ ለማስቀየስና እውነተኛውን የሴራ ካርድ ለመደበቅ እንደነበርም ታውቋል። ይሁን እንጂ ይህን የሐሰት ድራማ አንሰራም ብለው ያፈነገጡ ቲክቶከሮችን አገዛዙ መልሶ ከአካባቢው እንዳባረራቸውና መረጃው ሙሉ በሙሉ ወደ ውጭ ሊፈስ እንደቻለም ታውቋል። ይህም የሚያሳየው አገዛዙ የራሱን ህዝብ አስጨፍጭፎ በፈጠረው የሐሰት ትርክት ምርጫን ሊያደናቅፉብኝ ነው እያለ የፖለቲካ ትርፍ ለማግኘት የከፈተው የቁማር ካርድ መሬት ላይ እየተገለበጠበትና እውነቱ ፍንትው ብሎ እየወጣ መሆኑ ነው። አገዛዙ መሬት ላይ ያለውን እውነት እንዳይወጣ በማለት የመረጃ አፋኝነቱን ቢጨምርም የውስጥ መዋቅሩ እርስ በርስ መበላላት መጀመሩና የኦሮሚያ ነጻነት ሰራዊት ስለ ጉዳዩ መረጃ ማውጣቱ ያገዛዙ የሴራ ካርዱን ሙሉ በሙሉ ባዶ አስቀርቶታል። ይህ በእንዲህ እንዳለ በሰሜን ምዕራብ ትግራይ አገዛዙ የድሮን ጥቃት ሲፈጽም ከነጋት በኋላም የትግራይ መሬት የአየር ቅኝት እየተደረገበት እንደሆነም ታውቋል። በትግራይ ክልል ሰሜናዊ አቅጣጫዎች ላይ ዳግም መላ ሀገሪቱን ወደ ከባድ እልቂት የሚከት አዲስ ጦርነት በይፋ መጀመሩን የሚያሳዩ መረጃዎች ወጥተዋል። ከሽራሮ ከተማ ወጣ ብለው በሚገኙትና ልዩ መጠሪያቸውም ገመሃሎና ተቀማጤ ተብለው በሚጠሩ አካባቢዎች ላይ እኩለ ሌሊቱን ጠብቆ በአካባቢው የድሮን ናዳ ወርዷል። የአካባቢው ነዋሪዎችና የዓይን እማኞች እንደገለጹት በጥቃቱ ዕለት ምሽት 5 ሰዓት ተኩል ገደማ ተጀምሮ ለ1 ሰዓት ያህል የቆየ ተከታታይ የድሮን ድብደባ ተፈጽሟል። በተለይም እኩለ ሌሊት ላይ አካባቢውን በሙሉ ያናወጠ ከፍተኛ ፍንዳታ መሰማቱን ተከትሎ በሰሜን ትግራይ የሚገኙ ማህበረሰቦች ዳግም አገር አጥፊ ጦርነት በይፋ ተቀሰቀሰ በሚል ታላቅ ጭንቀት፣ ፍርሃትና መዋዠቅ ውስጥ መግባታቸውንም ተናግረዋል። በጥቃቱ ከፍተኛ ጉዳት የደረሰባቸው በርካታ የትግራይ ኃይል አባላት በወታደራዊ መኪናዎች ተጭነው በሌሊት ወደ ሕክምና ቦታዎች ሲወሰዱ መመልከታቸውን የዓይን እማኞች ያረጋግጡ ሲሆን ከተጨማሪው ንጋት 11 ሰዓት ጀምሮ ደግሞ በሰሜን ትግራይ ክልል አቅጣጫዎች ላይ እጅግ ሰፊ የሆነ የድሮን አሰሳ በየደቂቃው እየተደረገ መሆኑ ተሰምቷል። ቀደም ሲል የአብይ አህመድ አገዛዝ የራሱን የምርጫ ድራማ በኮሮጆ ማጭበርበር ካጠናቀቀ በኋላ በትግራይ ክልል ላይ ቀጥተኛ ወታደራዊ ጥቃት ለመሰንዘር ካምፖችን ለመምታት ውሳኔ ማሳለፉንና ዝግጅቱን ማጠናቀቁን መዘገባችንም የሚታወስ ነው። አሁን መሬት ላይ እየታየ ያለው እውነታ የሚያሳየው አብይ አህመድ አስቀድሞ ያቀደውንና ሲያደባበት የነበረውን አዲሱን ጦርነት በተግባርና በይፋ የጀመረው መሆኑ ነው። ተንታኞች እንደሚሉት ከሆነ አገዛዙ ጦርነቱን በይፋ ቢጀምርም እስካሁን ድረስ ሁኔታ ወደ ለየለትና መላ ሀገሪቱን ወደሚያፈራርስ እልቂት ያልተቀየረው የትግራይ ኃይል እስካሁን ምንም አይነት ወታደራዊ ምላሽ ባለመስጠቱ ብቻ እንደሆነም ይናገራሉ። አገዛዙ የትግራይ ኃይል ምላሽ አለመስጠቱን እንደ ፍርሃት በመቁጠር ጦርነቱን በይፋ እየገፋበት ሲሆን የድሮን አሰሳውንና ጥቃቱን ማጠናከሩ ቀጠና ወደማይመለስበት ሁለተኛ ዙር አስከፊ ጦርነት ውስጥ መግባቱን ቁልጭ አድርጎ የሚያሳይ ሆኗል። ክቡራን አድማጮች ለሳቱ ያጠናቀርኩላችሁ መረጃ ይህን ይመስል ነበር። ከጥቂት ሰዓታት በኋላ በሌሎች መደመጥ ካለባቸው መረጃዎች ጋር የመመለስ ይሆናል። መልካም ቆይታ።